ሳታቋርጡ የተባለው እግዚአብሔር የሰጠን መንፈሳዊ ሜትድ በዋናነት ጸሎት ነው። ሳታቋርጡ ጸልዩ። ለምንድን ነው መጽሐፍ ቅዱስ ሳታቋርጡ ጸልዩ ያለው? የእግዚአብሔር ሰፕላይ ሳያቋርጥ በሕይወታችሁ ይቀጥል ማለት ነው። ለምኑ፣ ፈልጉ፣ ታገኛል። መዝጊያን አንኳኩ፣ መዝጊያው ምን ያደርጋል? ይከፈታል። የእግዚአብሔር ሰፕላይ እግዚአብሔር እኛ የሚያስፈልገንን ነገር ወደኛ የሚልክበት ቻናል ፕሬየር ይባላል። ፕሬየር ኢዝ ኤ ቻናል ቢትዊን ዩ ኤንድ ጋድ። አንዳንድ ጊዜ በጸሎቴ አይደለም ጌታዬ እንትን በጸሎትህ ነው። በጸሎቴ አይደለም ማለት በቃልህ አይደለም ማለት ነው። ጸልይ ይላል ቃሉ። ኮንሲስታንት ፕሬየር ዴቨሎፕስ ኤ ኮንሲስታንት ኤንድ ስትሮንግ ዲሲፕሊንድ ክራይስት ላይክ ላይፍ ኢን ኤ ቢሊቨር። ያበረታሻል፣ ያጠነክርሻል። ኮንሲስታንት የሆነ ዲሲፕሊንድ የሆነ ዴዲኬትድ የሆነ የእግዚአብሔር ልጅ የኢየሱስ ክርስቶስን የሚመስል ህይወት በህይወትሽ እንዲያድግ እየቀጠለ እንዲሄድ የሚያደርገው ፕሬየር ነው። just because you sit down and read the word of God, if you don't pray it doesn't work። ቃሉን ተምረን ቃሉን አንብበን ካልጸለይን ቃሉ አይሰራ። እግዚአብሔር በእኛ ሊያደርግ ያለውን ፈቃድ ኮንቲኒየስሊ እንዲሰራ ፐርሚት እናደርገዋለን። እግዚአብሔር እኔና እናንተን ሲሰራ ሰውን ሲሰራ በመልኩና በምሳሌው። ስለዚህ እኛ ምንድነው የእግዚአብሔር ዋና መልካችን ብትሉ ፍሪ ዊል ነው፣ ነፃ ፈቃድ። ዊላችንን ሰሚት የምናደርግበት ስፍራ የጸሎት ስፍራ።